ሰላም ዩቲዩብ ዛሬ ባበድና ቤንግ በሆነ ቪዲዮ ነው የመጡላችሁ። ኪንግ ኢዛና ባክ ተመልሼላችኋለሁ ዛሬ ደግሞ በድጋሚ እና ዛሬ ደግሞ መሰራላችሁ ሪያክት ነው ማድረግላችሁ። ሪያክሽን ቪዲዮአችን ደግሞ የቦን ትሬደር እንትን ነው ሴታፑ ነው ሪያክት ማድረግላችሁ። 2.5 ሚሊዮን ብር የፈጀበት ሴታፕ ነው እና ደግሞ ከዚህ በኋላ ቪዲዮአችን ላይ አዳዲስ ነገር እንጨምራለን። እሱም ደግሞ መግቢያ ሰርተናል፣ እሱን እዩት እና ከ10 ደግሞ ሬት አድርጉልኝ። አመሰግናለሁ። ቪዲዮን እስከ መጨረሻው ተመልከቱ። እንግዲህ አሁን ወደ ቪዲዮ እንግባ። ሰላም ዩቲዩብ እንዴት ናችሁ? ዛሬ የኔን ኪሴን ያሳጠበኝ እንደዚህ ያደረገኝ ሴታፕ እናሳያችኋለን ማለት ነው። ኦልሞስት እዚህ ሴታፕ ላይ ከ2.5 ሚሊዮን ብር በላይ ነው ያወጣሁት ማለት ነው። ሁሉንም ነገር ትሬደር ስለሆነ ይሄን ያህል ብር ዛሬ ምን ኢንቨስት ያደርገው ጌመር አቢሲኒያ ራሱ ኢትዮ አቢሲኒያ ራሱ እንደዚህ አይደለም፣ ከዚህ በታች ነው። ስንት 1.5 ሚሊዮን ምናምን ብር ነው ኢንቨስት ያደረገበት እና ስገመት በቃ ከኢትዮጵያ ውስጥ ቶፕ 3 ውስጥ ይመደባል። ይሄ ሴታፕ በጣም ጽድት ያለ ሴታፕ ነው። የፈለገ ጌመርም ስትሪመርም ማንም እንደዚህ ይሉ ልጁ ለፍቶበታል። እና እዚህ ጋር ራሱ ሁለት ላይት ነው ያለው፣ ሁለት ሪንግ ላይት፣ አንዱ ኖርማል ጌመሮች ጌም ሲጫወቱ የሚለብሱ የሚያደርጉትና አንዱ ደግሞ ግዳንግድ ነው። ሁለቱ ላይቶች እነዚህ ናቸው። ከነዚህ ላይቶች ውስጥ ላይ እነዚህ ያሉ ላይቶች ናቸው የምጠቀሙ። ይሄ ምናምን ዝም ብሎ ማደማመቂያ ናቸው። እዛ ጋር እንዳለ ምናምን ነገር። አሁን ወደ ዋናው ሴታፕ ስንገባ የመጀመሪያው ታይት እዚህ ጋር ምንድን ነው አይፓድ ማክቡክ ራሱ ይሆናል። በጣም ጽድት ያለ እና ደግሞ እንደ ኤክስትራ ሞኒተር የምጠቀመው ነው። ማክ ኢኮሲስተም ሲኖራችሁ የአፕል ኢኮሲስተም ይሄን እንደ ኤክስትራ ሞኒተር መጠቀም ትችላላችሁ። ቢያንስ እስከ 400 ሺህ ምናምን ኢንቨስት ያደርግበታል። በዚህ ራሱ መንገድ ምናምን ሲሄድ ምናምን እዚህ ላይ ነው ትሬድ ማድረገው። የትሬደር ፍቅሩ ትሬድ የማድረግ ፍቅሩ አያችሁ፣ መንገድ ላይ ራሱ ትሬድ ያደርጋል። ከዛ በኋላ ደግሞ ያለው ሶኒ ዜድ ቪ10 የሚባል ካሜራ ራሱ ሃሩ ምናምን ፊልመሮች በብዛት ይጠቀሙታል እና ጽድት ያለ ካሜራ ነው። በጣም ያበደ ጸዴ ኳሊቲ ያለው ካሜራ ነው። እስከ 4K ታጥቦበታል። ከዛ እዚህ ጋር ስትመጡ ይሄ ቻርጂንግ ፖርታሌ ነው። እዚህ ጋር ኤርፓዳችን አለች። እቺን በደንብ አጥባኛለች፣ ኦልሞስት በደንብ አጥባኛለች ማለት ይቻላል። የፓድ ሰርጀሪሽን ፕሮ ነው እና ወደ ዋናው ስንመጣ እዚህ ጋር የምታዩት ጽድት ያለ ሲስተም ደርሳለን። እንግዲህ ከፈጣሪ ጋር 5K ነው እና ብራንዱ ደግሞ ስክሪኗ ደስ ብራንድ አይዶን ከርቭ ስለሆነ ሳምሰንግ ምናምን አይደለም፣ ግን ብራንዱ አይቺ ነው። ከዛ ይሄንን 49 ኢንች ሞኒተር ሁሉንም ነገር ባን ያደርገው እዚህ ጋር የምታዩት ነው 24 ኢንች ዴል ሞኒተሪን ይሄ ኦልሞስት ኤችዲ ሞኒተር ነው። ሁሉንም ራን የሚያደርገው እዚህ ጋር ምን አለ M5 ፕሮ ቺፕ የሆነ ማክቡክ አለ 24 ጂቢ በ512 ጂቢ ስቶሬጅ የሆነ ማክቡክ አለ። ከዚህ ሁለቱ ናቸው ቤዚካሊ ይሄን ሴታፕ ድብና አድርገው ያጠቡልኝ። ይሄ እነዚህ ሶስቱ እና ይችኛው ፒሲ ናት፣ ሶስቱ አንድ ላይ ሴታፕን ያጠቡት እና ወደዚህ ላፕቶፕ ተመልሰን እንመጣለን እና ዶንት ማይንድ ጁስ ይሄን ተውትና ከዛ በኋላ ወደ ሴታፕ ቀጣይ ደግሞ ከነዚህ ከሞኒተሮች በኋላ የምታዩት ምንድነው እዚህ ጋር ቲክቶክ ላይ ላይቭ ስጋ የምንጠቀማት ጸድ የሆነች ዲጂአይ በቃ ካሜራ ለሚሰራ ሰው ሶችን ባይዘይ በጣም ያበደ ኳሊቲ ነው። ካሜራዎች እንደዚህ ቪዲዮዎችን ለመቅረጽ ምናምን ስትሪም ሳደርግ ምናምን ቀጥታ ከፒሲ ጋር ኮኔክት ማድረግ የምችል ሞኒተር ነው። ከዛ በኋላ ቀጣይ ሞኒተር የሚሆነው ይሄኛው ዴል ኤችዲ ሞኒተር ነው። 24 ኢንች ነው እንትን ነው ስታንዳርድ ነው። ከዚህ ጋር እንደምታዩት እጀታ ያለው ምናምን ነገር እንደ ቨርቲካል ሞኒተር ነው። ብዙ ጊዜ ቢዝነስ ላይ ትሬስ ገባ ምናምን የሚሉትን ነገሮች አንዳንድ ጊዜ ቻት ለማንበብ ምናምን እንደ ኤክስተርናል ነው። ብዙ ኤክስትራ ነገር አለው። ብዙ ሚውዝ የለውም። ፒሲዎቹ ራሱ 2-3 ነው ኤክስትራ ምናምን ኤክስትራ ኤክስትራ ነገሮች ምንም ነገር አይጠቅሙም ማለት ነው። እንደዚህ ኤክስትራ በዚህ ጋር ታያችሁ እቃዎች እነዚህ ናቸው። ሌላ ደግሞ ምንድነው እዚህ ጋር ሹር M7 ፕላስ ነው ምናምን የሚባል ማይክ አለ። እቺን በደንብ አጥባኛለች። አሪፍ ኢንቨስትመንት ነው። እናንተም ስትሪም መጀመር ምናምን ከፈለጋችሁ አሪፍ እቃ ከሆነ የምትፈልጉት እቺን ሹር M7 ፕላስ ማይክ እንትን በሉ። እነዚህን እቃዎች ገዛውበትን ቦታ ማወቅ ከፈለጋችሁ ዲስክሪፕሽን ላይ ምናምን አስቀምጠላችኋለሁ። ቴሌግራም ዩዘር ኔሙ ኢትዮ ሱፐር ኮምፒውተር ይባላል። ቲክቶክ ላይ ገብታችሁ ቼክ ማድረግ ትችላላችሁ። ከዛ በኋላ ደግሞ እዚህ ጋር ስትመጣ ምንድነው ዋን ኦፍ ዘ ቤስት
ኪቦርድስ ኢን ዘ ወርልድ ግራቫስታር ነው። ከዛ ግራቫስታር እዚህ ጋር እንደምታዩት ፒስ 2110 ዓለም ላይ እንደዚህ አይነት 5000 ከስተሜት የተደረገው 5000 ሰው ብቻ ነው ይሄን 5000 ሰው ዓለም ላይ ማለት ነው። እንደ ዓለም 5000 ሰው እና ደግሞ ላይክ አንዳንድ ጋዜጦችን ሳሳያችሁ እዚህ የሚጠቀማቸውን አንደኛው የሚሆነው ይሄኛው ሎጂቴክ አይ ቲንክ ሂሮ ነው። ሎጂቴክ ሂሮ ማውዝ ነው እና ይቺም ሳኪ ምናምን አውጥቼበታለሁ። ሌላ ደግሞ ይሄኛው ትሬስ አረግ ደግሞ የምጠቀመው ይቺኛዋን ሎጂቴክ ማውዝ ነው። ይቺም በደንብ አጥባኛለች ወይ 30-50 ኪ ምን ያላጠባሉ ከዛ በኋላ ደግሞ ስመጣ እዚህ ጋር ምን አለ ልጅ በቃ ትሬደር በመሆኑ ነው ማንጋትና እንመለስባታለን። እዚህ ጋር ምን አለ ዋች ኮሌክሽኖች ያሉ ላይክ ቤዚካሊ ይሄኛው በጣም ቤር ሚኒመም ነው። እዚህ ጋር ደግሞ እጄ ላይ ካያችሁ አፕል ዋች አለ። አፕል ዋች አልትራ ነው። ኦልሞስት እችኛው ማጥባኛለች ወደ ማሳኪ ነገር አሁንም ማጥባኛ ያሉት ኦልሞስት 4 ከዛ ደግሞ ስንመጣ መሀል እዚህ ጋር ብለው ሁሉንም ጌም ሴታፕ ፉል ማድረግ የሚችለው ጌም የምትጫወትባቸው ይሄ አለ፣ ፒሲ አለ። ከዛ በኋላ እዚህ ጋር ደግሞ ምን አለ ቪአር አለ ማለት ነው። ይሄን እንትን ብየረስቸው ነው። ይሄን ቪአር ካያችሁ ምናምን ጌም የምትጫወትበት ነው። ቤዚካሊ ብዙም ሚውዝ የለው ጌመርም ነው ማለት ነው። ምናምን ትንሽ ስለሚያምር ነው ማለት ነው። እንደዚህ ጌም በጣም ብዙ የጌሞች ጌመሮች የጌሞች አሉ ምናምን ጌም መጫወቻ ያገርሉ RTX 4080 49 ሶ እነዚህ ፒሲዎች ምንድናቸው? የመጀመሪያው ፒሲ ፕሪዴተር 10 ፕሪዴተር ሂሊዮስ ኒዮ 16 ነው። RTX 4080 የሆነ ፒሲ ነው። ኮራይ 9 ነው። 40 ጂቢ ራም በ8 ቴራባይት ስቶሬጅ ነው። ላይክ አፕግሬድ ነው። ፒሲ ታበላሽ ተብኛለች ሰሞኑን ለማሰራት ምናምን ትንሽ ጊዜ ይፈጃል ምናምን ተብያለሁ። ሶ ይሄኛው ፒሲ ስትሪም ምናምን ልጅ ማረግ በቃ ለሴታፕ በጣም ነው ይለፋል። እቺ ደግሞ ላይክ አለ አይደል ፊልም ምናምን ማይበት ነገር ምናምን ፒሲ ናት። ፊልም ፒሲ 3060 RTX ዘበን የሆነች ፒሲ ናት። እንጂ ምናምን ስትሪም ማድረግበት ፒሲ ነው ማለት ነው። ሶ ቤዚካሊ ሴታፕ በአጠቃላይ ይህንን ነው የሚመስለው እና ይሄ ሁሉ ሴታፕ ተደምሮ ሁሉም እቃ ተደምሮ ኦልሞስት ከ2.5 ሚሊዮን ብር በላይ ነው ያወጣው። ቶፕ 5 የሚባል ኢትዮጵያ ውስጥ ሴታፕ ነው ብዬ አስባለሁ። እናንተ የራሳችሁን ሀሳብና የራሳችሁን ሬቲንግ ኮመንት ላይ ምናምን አስቀምጡልኝ እና ደግሞ ኮመንት አድርጋችሁ ቪዲዮ የምታዩ ከሆነ ቪዲዮ ቆይቷል መሰለኝ ካልቆየ ግን ገብታችሁ ጊቫዊውን ራንደም ነው የሚደረገው እና እንዴት አያችሁት የሚለው ነገር ሁሉ ነገር የፈለጋችሁትን ነገር ኮመንት ላይ መጻፍ ትችላላችሁ። ይሄ ሴታፕ ከኢትዮጵያ ቶፕ 5 ከሆነ ሁላችሁም አንድ ቁጥር እየጻፋችሁ ኮመንት ላይ አሳውቁኝ ማለት ነው። ቴንክ ዩ ኤቭሪባዲ። አንድ ላችሁ ፈልገው ነገር ይሄ ሁሉ ነገር የወጣው ትሬዲንግ ነው። ትሬዲንግ ነው። ይሄ ሁሉ ነገር እንሰራ ያደረገኝ ፈጣሪ ተመሰገነ ነው። ላይክ ሁሉንም ነገር እንዳደረገ ያደረገኝ ትሬዲንግ ካወቅኩኝ በኋላ ነው ከፈጣሪ ቀጥሎ። ሶ እናንተም እንደዚህ ማድረግ ከፈለጋችሁ ትሬዲንግ እንዴት እንደሆነ ምን እንደሆነ ማወቅ ከፈለጋችሁ ቴሌግራም ላይ ገብታችሁ ጆይን አድርጉ። ካልሆነ ደግሞ ቲክቶክ ላይ ገብታችሁ እዚህ ጋር በማስቀመጥላችሁ ቲክቶክ ላይ ገብታችሁ እየገባችሁ ሁሉንም ነገሮች ላይ እየገቡ ማወራ ይሆናል እና ደግሞ ላይክ አንዳንድ ነገሮችን ቅዳሜና እሑድ ምንማማር ይሆናል። አሁን በኋላ ደግሞ አንዳንድ ነገሮችን እናንተን ለማስተማር የሚሆኑ ነገሮችን ጀማበር ያለው እነሱ ስንሰራ ማለት ነው። እናመሰግናለሁ እስካሁን ለተከታተላችሁኝ። እግዚአብሔር ያክብርልኝ።